ጊዜን መሸጥ ጉልበትን መሸጥ ሽያጭ ነው አይዘው አይደለ አየርም ይሸጣል አየርም ይሸጣል እውነት እና እንደዚህ ሊያስተላ እና እግሩ እንደዚህ ነበር ኦሪጂናሉ ጆርዳን ላይ ማለት ነው እና እነሱ እንደዚህ ቀጭተውት ነው መሰለኝ ማለት ሽያጩ አሪፍ ሲሆንለት ከስተመር ምናምን ሲበዛል አሬሄማ በቃ ጅብ ጋልቦ ይላል ይሄ ሸሚዝ ከቱርክ ነው የመጣው ዋጋው እንዲህ ነው በጣም ጥራቱ እንዲህ ነው ብታብራራ ያሰው የሚገዛ ይመስላል ያው ይፈራል ለምን ይመስላል ይሄ ሰውዬ በልቶት የመጣው ምን ነው እግሩ ነው አንተ ምን ያከክለት ጀርባውን ያከክለት ነው ማለት ነው ሰላም ውድ የፍቅረሰብ ቤተሰቦቻችን ዛሬ እንግዲህ እንደተለመደው በአስገራሚ ፕሮግራማችን ተመልሰን ከች ብለናል ዛሬ እንግዲህ በጣም የተለያዩ አሜዚንግ የሆኑ ስለ ሽያጭ የተለያዩ ሐሳቦችን ይዘንላችሁ ብቅ ብለናል እንግዲህ ሰብስክራይብ እያደረጋችሁ መከታተል ነው ይሄንን የመሰለ ፕሮግራም መከታተል ነው ከናንተ የሚጠበቀው አዴ እንኳን ደህና ቆየ እንዴት እግዚአብሔር ይመስገን ሁሉ ሸጋ አምሮብሻል አመሰግናለሁ በሰላም አዴ ምን አማራጭ አለ ባለፈው ለታ የተለያዩ አመለካከታችን እንዴት እናስተካክል በሚል የምር ተመልካቾቻችን ገብታችሁ ማየት ትችላላችሁ ሊንኩን እናስቀምጥላችኋለን በጣም የምትወዱት አይነት ፕሮግራም ነው ዛሬ ደግሞ እስኪ ስለ ሽያጫችንን እንዴት እናስተካክል እንዴት አድርገን መሸጥ አለብን እንዴት አድርገን መሸጥ እንችላለን ሽያጭ ሲባል ደግሞ ሰው ዕቃ ብቻ ይመስላል ሁሉም ነገር አይ ቲንክ በአሁኑ ሰዓት ሽያጭ ነው ብዬ አምናለሁ እንደው ሽያጭ ላንተ ቆይ ዕቃ ብቻ ነው ወይስ ምንድን ነው አመለካከትን መሸጥ ዕውቀትን መሸጥ ጊዜን መሸጥ ጉልበትን መሸጥ ሽያጭ ነው አይዘው አይደለ አየርም ይሸጣል እውነት እና እንደዚህ ሊያስተላ ስለኛ ለጽዋቶች ካርቦን ዳይኦክሳይድ እንሸጥላቸዋለን እነሱን ደግሞ ኦክሲጅን ይሸጡልናል በዚህ ምድር ላይ ማይሸጥ ነገር የለም ሁሉም ነገር ይሸጣል ካለ ሽያጭ የምንለው ነገር ደግሞ እስኪ ምንድነው ሽያጭ ማለት የኛ ዕቃ የኛ አገልግሎት የኛ ዕውቀት ሰዎች እንዲወስዱት የማሳመን ሂደት ነው የማሳመን የማስረዳት ሂደት ነው የማሳወቅ ሂደት ነው ወይ ደግሞ በሰዎች አእምሮ ላይ የኛ ኮንሰፕት መትከል ብቻ አይደለም የተከልነው ማብቀል ሲባል ደግሞ ምንድነው መሰለ አንተ ስለኔ አገልግሎት በደንብ ብሪፍ ካረኩልህ በደንብ ካብራራሁልህ የሆነ ቀን ያን ዕቃ በፈለክ ቁጥር እኔ ጋር አስታውሰህ መደወል መቻል አለብህ ተክዬው አይደለም ብቻ ሄድኩት እንዲበቅኝ አረኩት አየህ ብትገዛኝም ደጋግሜ ስለዛ ዕቃ ብሪፍ ስላረኩልህ ኦሪጂናል ዕቃ ስለነገርኩ ኦኬ እንደዛ አይተቃቋ አዳነጋ አለ ብለ እኔ እንድትፈልገኝ ማድረግ ነው ሽያጭ ትርጉም አንዳንዴ እንደው ያው አብዛኛው ሽያጭ ኦሬዲ የምናወራው ስለ ንግዱ ዓለም ይመስለኛል አይ ቲንክ ንግዱ ዓለም ላይ ያለውን ሽያጭ ነው ምንድነው ቆይ አሁን አንዳንዴ ብዙ ሰው ተመሳሳይ ቀይዝና አንዱ ጋር በጣም ይሸጣል አንዱ ጋር ደግሞ የመቀዝቀዝ እንትን አለ የማይሸጥበት ግን ሁለቱም ጋራ ተመሳሳይ ነገር ነው ያለው ችግሩ ምንድነው ተመሳሳይ ቀይዘ ተመሳሳይ ሽያጭ አለማከነ ዕቃ ስለያዝክ አይደለም ባይዘውይ በዚህ ምድር ላይ የሚሸጥ ዕቃ የለም የሚሸጥ አይዲያ ነው ያለው ስለያዝከው ነገር በደንብ ማብራራት ካልቻልክ አሸጠው ሪል አሁን ያልከው ነገር አንዱ ተመሳሳይ ዕቃ ይዞ አንዱ ይጨርሳል አንዱ ማይጨርሰው ለምንድነው ካልከኝ ከዕቃው ችግር አይደለም የመጀመሪያው ራስን መሸጥ ማለት ለቆንክበት ዓላማ መታመን ለምሳሌ ሽጣ አይደል የወጣው በቃ ሽጣ መግባት እንዳለብህ ራስን ማሳመን መቻል አለብህ ደንበኛው ከመጣ በኋላ አትገምት ይገዛል አይገዛም ውስጥ ሳትገባ አንተ ማብራሪያ ያለብህ ነገር በአግባቡ ማብራራት መቻል አለብህ ያስከው ዕቃ ምንድነው ብራንዱ ምንድነው ከምን ተሰራ እውነታ ፌክ አይደለም አይዲያ መስጠት ያለብህ እውነተኛ አይዲያ ነው መስጠት ያለብህ ይግዛም አይግዛም ለምሳሌ ይዞርና ተመልሶ አንተ ጋር ነው የሚመጣው ተረተኛ አንዳንድ ጊዜ ምን ያደርጋል መሰለ ወላሂ ኦሪጂናል ዕቃ ነው ይላል ማርያምን በቃ ንጹህ ዕቃ ነው ይላል አንተ እኮ የመጣበት ስፍራ እኮ ነግረዋል ከቃሊቲ ተነስቼ ነው መገናኛ አንተ ጋር የመጣሁት ካልከው ያ ደንበኛ ጋር የመጣው ለምንድን ነው አንደኛ ትረስ ሁለተኛ መፍትሄ ፍለጋ ነው የመጣው ለምን ከዚህ በፊት እየገዛቸው የነበሩ ልብሶች ምን ይሆኑ ነው እየተቀደዱብህ ነው ፌድ ያረጉብህ ነው እየተመቻ አይደለም ስለዚህ ምንድነው ያሰብከው እሱ ጋር በመጣ ከዚህ በፊት ቆንጆ ነገር ስለሸጠልኝ አሁንም ያን አገልግሎት አገኛለሁ ብለን የመጣው ስለዚህ አንድ ሰዎች ከሩቅ ተነስተው አንተ ጋር የሚመጡት መፍትሄ ፈላጊ ነው መፍትሄ ፈልገው ነው የሚመጡት መፍትሄ ፈልገው መጥተው ግን አንተ ለገንዘብ ብለህ የዛ ሰው ሴፍቲ ሳትጠብቅ የዛ ሰው እርካታ ሳትጠብቅ ምሽጥ ከሆነ
በቢዝነስ ዓለም ስኬታማ አትሆንም። አያደን ስለዚህ ምንድነው እነዛ ሰዎች ራሳቸውን ስለሸጡ ነው። በቃ ይሄ ሳይሰለቹ ሳይታክቱ አንዳንድ ሰው እኮ ሽያጭ ላይ ምን ይፈልጋል? ኮሙኒኬሽን ስኪል አይደል? ዋናው ነገር እኮ ማስረዳት መቻል፣ ለያስከው ነገር ገለጻ ማድረግ አይደል የሚፈልገው? አለመሰልቸት፣ በቃ አለመታከት። ከዚህ ሰዓት እዚህ ሰዓት ቆመ ምሸጥ ከሆነ የማብራራት ግዴታ አለ። አንዳንዱማ እንደዚህ ነው የሚያይ ገና አንተ መርጠ አይደል ቼክ አርገ ምናምን ነው የሚሰጠው እንጂ የምር አንድ ሰው ፕሮፌሽናል ሻጭ ነው ከተባለ ገና ከብር ሲመጣ ነው በፈገግታ የምትቀበለው። ለምሳሌ ፈገግታ ማለት ለሐዘንተኛ ደስታ፣ ለደከመ ብርታት ሰጪ ነው። ተረተኛ አይደል? ሳይኮሎጂውን የምትበላው ገና ከብር ሲመጣ እንኳን ደህና መጣ፣ እንዴት ነህ፣ ሰላም ነው ወይ? ይሄ ምን ማድረግ መሰለ እንግዳ ሳይሆን ቤት ሰው ማድረግ። እንኳን ደህና መጣ፣ እስቲ ምን ላሳየ። እኔ ፈልጌ የመጣው ምንድነው? ጫማ ነው። ግን በጣም በአጋጣሚ ደግሞ በጣም የሚያምር ሸሚዝ አየሁ። ዋው ሸሚዙ የሚያምር ሸሚዝ ነው ብለህ አንዳንድ ሻጮች ምን ያደርጋሉ? ሸሚዙ ያንሱና ይሄ ሸሚዝ ከቱርክ ነው የመጣው፣ ዋጋው እንዲህ ነው፣ በጣም ጥራቱ እንዲህ ነው ብታብራራ ያ ሰው የሚገዛ ይመስላል? ይፈራል። ለምን ይመስላል? ይሄ ሰውዬ በልቶት የመጣው ምን ነው? እግሩ ነው። አንተ ምን እያከክለት ነው? ጀርባውን እያከክለት ነው ማለት ነው። አየህ፣ ሰዎች መጠየቅ ምን ይፈልጋሉ? ያብጸጋ ጫማ ስላለቀበት ነው የመጣው፣ ግን በአጋጣሚ የሚያምር ነገር ነው ያየኸው። ስላየህ አትገዛም። ባይዘው ቁስ እኔ ፍላጎቴን መረዳት መቻል ያለብህ። እንኳን ደህና መጣ፣ ሰላም፣ እንዴት፣ ምን ላሳየህ? ፈልጌ የመጣሁት ጫማ ነበር። ኦኬ፣ በጣም አሪፍ። የሀገር ውስጥ ነው የውጭ ጫማ ነው በዛ የምትጠቀም? የውጭ ጫማ ነው። አዲዳስ ነው ወይስ ቆዳ ጫማዎች ነው የምትጠቀም? እኔ የምጠቀመው ቆዳ ጫማ ነው። አሁን የሚፈልገው ነገር ትሰጣለህ። በዛ መሃል ደግሞ እያወራ እያዝናናኸው ኢንጆይ እያረከው ከቻልክ ጎበዝ ከሆንክ ስማርት ከሆንክ አካባቢ መጠየቅ፣ ከየት ነው የመጣኸው? የምሬ ነው የምልህ። ፋሚሊ ማድረግ፣ የት ነው ሰፈር፣ የት ነው የምትሰራው? እንደው ሞር ትረስት አንተ ላይ ነው ያድራበታል። ጨርቆስ ነው ካለ እንኳን ደህና መጣ፣ ዋው በጣም ወደው ሰፈር ነው። ምን አይነት ጫማ ነው የሚመችህ? የፍሪኪዎች ጫማ ነው ገብቷል? የቢሮ ጫማ ነው? አረ ፍሪኪዎች ካለ እውነትም የጨርቆስ ልጆች የሚያረጉት አይነት ጫማ አንስተህ መስጠት መቻል አለብን። እኛ ግን ለገንዘባችን ብለን የማይፈልገው ነገር እንሰጠዋለን፣ ያረገዋል። ሰፈር ሲነካ አያምርም፣ እቤቱን ቁጭ ያደርገዋል። ተመልሶ አንተ ጋር ይመጣል። አየህ አይደል? እያዝናና ምንድነው ኢንተረስቱ ነው የምትጠይቀው። ቆንጆን ሪልም ያምርበት ከራሱ አንፃር ከሚሰራው ስራ አንፃር የሚሆነው ሁኔታውን አይተ ገምተ የሚሆነው ተሰጠዋል። ለካ ውስጥ ትለዋለህ፣ ይለካዋል። መስተዋቱ ጋር ሄዳል፣ በጣም ያምራል። አየህ አይደል? ስንት ነው ሲል እንግዲህ አንተ እኮ ቀድሞ 2000 ብር ሲሸጠው የነበረ ጫማ ነው። ይገርማል። ይሄ ጫማ የሚሸጠው 4000 ብር ነው። እንደው ሳይንዱ ስለተመቻኝ ቀጣይ ደንበኙ ስለምታመጣልኝ ለአንተ 3000 ብር ወሰደው ትለዋለህ። 2000 ብር ነበር አይደል የሚሸጠው? 3000 ብር ይገዛል አይገዛም? ይገዛል። ለምን? አንደኛ ምንድነው የሰጠው? የሚፈልገው ነገር መርጣ የሰጠው አይደል? ኢንተረስቱን የተረዳው ገና ሲገባ በፈገግታ ተቀብለዋል። ሳይኮሎጂውን በልተዋል ማለት ነው። ይሄንን ነው እኔ ሽያጭ የሚገባኝ እንጂ ምን ላሳየ? ኦኬ ሸሚዙ ነው አባ ናና ግባ። አብዛኞቻችን ያው የኛ ሀገር ንግድ ያው የሆነ ትራዲሽናል ነገር ነው። ግን እንዳልከው በጣም ያው ሳይኮሎጂካሊ የክላይንቶቻችንን ሙድ በደንብ መረዳት አለበት። ሞር ደግሞ ምና ያው አብዛኛው የነጋዴው ክፍተት የሚመስለኝ የሚያገኘው ገንዘብ ነው እንጂ ታርጌቱ ዞሮ ዞሮ ነገ ይመጣል አያስበው። ምንም ይሽጥል እቤት ከፈለግ ወስደህ ስታጥበው ቀለሙን ሊለቅም ይችላል። አይመለከትም። ይሄንን ስንል ያው ሁሉም እንደዚህ ናቸው እያለን ሳይሆን አሉ ማቹሪቲ በውሸት እየማሉ ይሸጣሉ። በውሸት እየማሉ ብራንድ ነው ይልሃል፣ ከፈለገ ብራንድ ይለጥፍበታል። እኔ እንደዚህ ስትል በጣም ያሳቀኝ አንድ የጆርዳን ካልሲ ያለና ጆርዳን የሚለው ያው እንግዲህ ሎጎአቸው እንደምታውቀው እንደዚህ ኳስ ይዞ እግሩ ትንሽ ከፈታ አድርጎ ነው እና እግሩ እንደዚህ ነበረ ኦሪጂናሉ ጆርዳን ላይ ማለት ነው። እና እነሱ እንደዚህ ቀጭተውት ነው መሰለኝ አንዲ ፍሌክስ ለጥቷል ማለት ነው። እና አሁን እሱን አስበው ልክ ስታረገው ነው የምታውቀው። መጀመሪያ እንዲስታየው እንደዚህ ነበር፣ ልክ እግር ላይ ስታስገባው ነው እንደዚህ የሚለጠጠው። አሁን እሱን እንግዲህ ያስበው ኦሪጂናል ነው ብሎ ይሸጥልሃል ምሎ ምናምን አሳምኖ የሚሸጥ ነጋዴ አሁን እንደዚህ ይኖራልና ግን ነገም እንዲመጣ ከስተምሩ ትረስት እንዲኖረው
ዛሬ የምንሸጠው ገንዘብ ብቻ ሳይሆን እምነት እንትን ቢለን ሞራል እንደተሸወደ ካወቀ አንድ ሰው በምንም አጋጣሚ ተመልሶ አይመጣም። ምን ይባላል መሰለ? ጠንካራ ጎን ለ3000 ሰዎች ንገራቸው ይባላል። ለምን መሰለ? ለ3000 ተናግረህም የትም አይደርስም። ደካማ ጎን ግን ለ2 ሰዎች ንገራቸው ይባላል። የትኛው ቀድሞ የሚደርሰው? ለ2 ሰው የነገርከው ደካማ ጎን ነው። ኧረ በስመ አብ! ሌቦች፣ አጭበርባሪዎች ሪል በቃ ፋክቱ መናገር። ለምን መሰለ? እኔ ቋሚ በሆኑ እኮ ነው ብቻ አይደለም የምመጣው፣ በዙሪያዬ በጣም ብዙ ሰዎች ይዤ የምመጣው። ገብቶሃል? ጓደኞች ነው ከሱ ውጪ እንዳትገዙ። ጠበቃ ነው የሚሆንልህ አንተ። የምር የሚያምርበትን ከሰጠው የኛ ሰው ካመነ ጥግ ድረስ ዋጋ የሚከፍልልህ። እኛ ግን ዛሬ የምናገኘው ነገር የምናሳደረው ሌላ ምንድነው? ቅድም ባልከው ነገር ላይ የምንሸጠው ነገር ጠንቅቆ አለማወቅ፣ ማስረዳት፣ ገለጻ በጣም ፓወርፉል ነው። ባይዘው የተሰራበትን ነገር ጥንካሬው ገብቷል። ይቅርታ አድርግልኝና እዚች ጋር አሁን አብዛኞቻችንም እንደ ገዢ ያለብን ክፍተት አንድ ቃል እንገዛ ስንል ብዙዎቻችን ስለ እቃው ምናምን አናጣራ። ለምሳሌ ብዙ ነገር ጀርባው ላይ ዲቴይል እኮ ይጻፋል። የምንጠጣው መጠጥ ላይ ምን ምን እንደተደረገ፣ የካሎሪን መጠኑ፣ የአልኮል መጠኑ፣ ብዙ እንትኖቹ አሉ። ግን እኛ ብዙ ጊዜ የምንጠቀመውን ነገር ከዛ አንጻር አይተን እንትን አንልም። ኢቭን ኦሪጂናል ነገር እንኳን ብንፈልግ ኦሪጂናል እና ኦሪጂናል ያልሆነውን መለያ መንገዶች ብዙ ነገሮች አሉ። ግን አብዛኞቻችን ምንድነው ላይክ ነጋዴው የሚነግረንን ነገር ነው ትረስት የምናደርገው እና ከሄድን በኋላ ነው መሸወዳችን የምናውቀው። እና እንደው ያው እንደዚህ አይነትም ክፍተት ስላለብን አንዳንዴ እንደው ሻጩ ደግሞ በሻጩ ላይ ነው የኛ እንትን ገባ ትረስት ያለው እሱ በሚነግረን ነገር ልክ ነው እኛ ምናምነው እና ሻጩ ደግሞ አይ ቲንክ አንተም እያነሳኸው ያለው ሐሳብ ነገ ክላይንቱ እንዲመጣ እንትን ማድረግ አለበት። ነገ ክላይንቱ እንዲመጣ በደንብ ትሪት አድርጎ ፌክ ያልሆነ ነገር በቃ ትረስት ያለው ነገር መሸጥ አለበት። ይሄ ምንም መንገርም ይችላል እኮ አይዘው አንደኛ ዕቃ ነው ዋጋው ይሄን ነው፣ ይሄ ሁለተኛ ዕቃ ነው ዋጋው ይሄ ነው፣ ይሄ ሶስተኛ ኢትዮጵያ ውስጥ የሚሰራ ዕቃ ነው ዋጋው ይሄ ነው ብሎ እኮ መናገር ይችላል። እንደው ከዚሁ ጋር አያይዘን ከፍተኛ ሽያጭ የሚሸጡ ነጋዴዎች አሉ እና እንደው አንዳንዴ ከፍተኛ ሽያጭ ሲሸጡ አንዳንዱ ከነሱ መልካም ጎናቸውን የሚያይ አለ፣ ፖዚቲቭ አመለካከት ያለ። አንዳንዱ ደግሞ እንደው ዋጋ ቀንሰውም ከሆነ ለክላይንቱ አሪፍ በሆነ እንትን የሚሸጡም ከሆነ እንደ ጠላትነት ያያቸዋል። አንዳንዱ ደግሞ እንደው ዝም ብሎ እንደው በጣም ሲሸጥ ማለት ሽያጩ አሪፍ ሲሆንለት ከስተመር ምናምን ሲበዛለት አሬ ይሄማ በቃ ጅብ ጋልቦ ነው ይላል። እንደው ያው እውነት ጅብ ጋልቦ አይደለም እና እንደው ከፍተኛ ሽያጭ የሚሸጡ ሰዎች ምንድነው ኳሊቲያቸው ትላለህ? በጣም አሪፍ ጥሩ ጥያቄ ነው። ሲጀመር ጅብ ጋልቦ ነው ያልከው አዲስ አበባ ውስጥ የሚጋለው ጅብ የለም አለን። ሀበሻ ያወራል ባይዘው ስትሰራ በአመር ተንከባንዶ ነው ሊልህም ይችላል፣ በፈርስ ታጥቦ ነው ሊልህም ይችላል። ጅብ ጋልቦ ነው ይላል። በጣም ደግሞ ከቸገረ ደግሞ ይሄ ችጋራ ማመዳ መቼ ነው የሚያልፍለትም ይላል። ስታጣም ደስ አይለውም፣ ስታገኝም ደስ አይለውም። ስታገኝም ደግሞ ደስ አይለውም። ግን የሚገርም ነገር አንተ ከሚያወራብህ አግኝተህ ቢያወራብህ ይሻላል። ለምን መሰለህ? ዘላለም ከሱ ጋር አትኖርም። አየህ ስታገኝ የሆነ ሌቭልም ከፍ ይላል። የምትኖርበትም ሰፈር መርጠህ ነው የምትኖረው። የት አሁን እኔ በጣም ተወዳጁ ኃይሌ ገብረስላሴ ባማው ያዳነ ማማት አለማማት ለሱ የት ይሰማዋል? አየህ ሌቭልህን ማስተካከል ነው። አንደኛ ስለ ተወዳዳሪዎቻቸው ያውቃሉ። እነዚህ ተወዳዳሪዎቻቸው ያውቃሉ። ምግብ ቤት ከከፈትክ በጣም የምትሸጠው ነገር ምንድን ነው? ማሸጥ ከሆነ ደግሞ ከቀዘቀዘብህ ለምንድን ነው የቀዘቀዘበት? የሚያቀርበው ምግብ ለዚህ ሰፈር አይመጥንም። ገብቶሃል አይደል? ያጠናል። ስለ ተወዳዳሪዎች በዙሪያ ስላሉ ሰዎችን ጥናት ታደርጋለህ። ደካማ ጎናቸውን፣ ጠንካራ ጎናቸውን፣ ደካማ ጎናቸውን አንተ ከሱ ተነስተህ አንተ ጠንካራ እንድትሆን ታሻሽለዋለህ። ጠንካራ ጎን ካላቸው ደግሞ ከነሱ እጥፍ በልጬ በምን አይነት መንገድ ነው ከስተመሮች ላመጣ የምችለው ነው። ባይዘው ስኬታማ ሰዎች የተለየ ስራ አይሰሩ። ይሄን ታምናለህ? አንድ ስራ ግን በተለየ መንገድ ነው የሚሰሩት። የሆነ ሽሮ ቤት ብትገባ ደስ ካላቸው ስንግ ሊሰጡ ይችላሉ። ያን ፍለጋ መጣ አይደል? እኔ ተወዳዳሪ ሆኜ ስመጣ ምን አደርጋለሁ? ሽሮ ማጀቢያ ሰላጣና ስንግ አድርጌ አመጣለሁ። ጫድ ነው ያደረኩበት፣ አሻሽዬ ነው የማመጣው። የትኛውም ዓለም ላይ ያሉ ስኬታማ ሰዎች የተለየ ስራ አይሰሩ።
አንድ ስራ ግን በተሻለ መንገድ ነው የሚሰሩት። 80% የሚያህለው ሽያጭ ስለ ልቦናዊ ነው። ስለ ልቦና የራስ ስለ ልቦና ማስተካከል፣ የከስተመርህን ስለ ልቦና መቀማት። አየህ ስለ ልቦናዊ ነው ያስታውቃል። ባይሰው ከምትጠይቀው ጥያቄ ሰውየው ደካማ ጎን ታውቃለህ። ከምትጠይቀው ጥያቄ ሰውየው ጠንካራ ጎን ታውቃለህ። ስለ ልቦና መውሰድ፣ የራስ ስለ ልቦና ማስተካከል። ሰውየው ካንተ የሚጠብቀው እውነትን ማውራት፣ ስለ ያስካቸው ምርቶች በደንብ ማስረዳት። ገብቶሃል? በደንብ ማስረዳት። ጥሩ ነገር ያዝ፣ ፕሪፍ አድርግለት። ይሂድ ይዞርና እነዛ ጋር ግዛ ምናምን ነው የሚሉት። አንተ ግን ለምሳሌ አንድ ጂንስ 3 አይነት ጂንስ ታሳየዋለህ፣ ተመሳሳይ ሆነ። ይገርማል። አይታየም? ይሄ በጣም ብራንዱ ነው፣ መለያ መንገዱ ይሄ ነው። ይሄ ሁለተኛው ነው፣ ሌላ ቦታ ብትሄድም እንዳይሸውዱ። ይሄ ደግሞ በጣም ሶስተኛው ነው፣ ግን ከለራቸው አንድ አይነት ነው፣ ሳይዛቸው አንድ አይነት ነው። ይሄ ዋጋው 4000 ብር ነው፣ ይሄ 2000 ብር ነው፣ ይሄ 1000 ብር ነው። አንዳንድ ቦታ ግን ኦሪጂናል ነው ብለው የ1000 ብር ዕቃ በ4000 ብር ሊሸጡልህ ይችላል። ተጠንቀቅ። እኔ ጋር ባትገዛም እንኳን አይቶ ውጭ ሀገር ላይ ማለት ነው እንዲህ ነው የሚከምሩባቸው። አንድ ዕቃ ለማየት ማለት ነው፣ ለመግዛት ላይገዙም ይችላሉ። ስለ ጎበኟቸው ብቻ ቴንኪው በጣም ብለው ቡና ጋብዘው ውሃ ሰጥተዋቸው ይሄዳሉ። ትልቅ ነገ እንደሚመጣ ስለሚያውቁ ማለት ነው። እኛ ሀገር ግን አንድ ዕቃ ልገዛ ሄደ ለምቦጫቸው የሚጥሉ ሰዎች አሉ። ላትገዛም ትችላለህ ስላየ። ዛሬ ብለክተህ እኮ ዛሬ ገንዘብ ከሌለ በ30 ደሞዝ ስትቀበል የሆነ ቀን ገንዘብ ስታገኝ እኮ መተን እዛ ጋር ትገዛለህ፣ በሚያሳዩ ትሪትመንትና ጥሩ ፈገግታ። ያ ሰውዬ 1000 ብሩ የ4000 ብሩ 2000 ብሩ አነጻጽረለት ስትሄድ ዞሮ ደግሞ ሌላ ቦታ ላይ ያየዋል። አንተ አሳይተዋል ብራንድነቱ፣ ፌኩን ይረዳል። ተመልሶ እሱ ቢበላኝ ይችላል ብሎ አምኖ አንተ ጋር ይመጣል ማለት ነው። ከፍተኛ ሽያጭ የሚሸጡ ያልካቸው ደግሞ ቀና ሐሳቢዎች ናቸው። ውድቀታቸውን አያስቡ፣ አለመሸጣቸውን አያስቡ። ሰው እንዴት ነው ስለ ስኬት እያሰበ ስለ ውድቀት የሚያስበው? እንደምትከስራ አእምሮህ እያመን እንዴት ቡቲክ ትከፍታለህ? ለምሳሌ አንዳንድ ሰዎች እንደዛ ናቸው። አይዘው ከሆነ የሚሆን ካልሆነ አይሆንም ብለው በህይወት ሁለት አማራጭ ካለ ስኬታማ አትሆንም ማለት ነው። እና ፖዚቲቭ ቲንከሮች ናቸው። እንደሚሳካላቸው በራሳቸው ያምናሉ። የሚመጣውን ከስተመር በፈገግታና የእውነትም ዕቃ ሲሸጥል ደስ የሚለው ማለት ነው ስላገኘው ገንዘብ አይደለም፣ ያንተ መደሰት በራሱ ያስደስተዋል። መልካም ሐሳቢዎች ናቸው ማለት ነው። ላይክ ከሽያጭ ጋርም ከአመለካከት ጋርም ለህይወታችሁ በጣም የሚጠቃቅሙ በጣም ትልልቅ ቁም ነገሮችን መከታተል ከፈለጋችሁ እንግዲህ ሰብስክራይብ ያድርጉ አይደል? ግድ ነው። ሰብስክራይብ አድርጉ ብለህ ጋብዘልን። አይ ሰብስክራይብ አድርጉ፣ ደገፍ ያድርጉ። ብዙ አዳዲስ ነገሮችን ታገኙበታላችሁ። ያው እንግዲህ ስለ ሽያጭ እንግዲህ ይሄ ሁሉ ሐሳቦችን ካነሳ እንደው ለሽያጭስ ምን አይነት ስርዓቶችን እንከተል? ራሳችንንስ እንዴት ለጥሩ ሽያጭ እናዘጋጅ? እቅዶች እናውጣ። እቅድ በየቀኑ ተግባር። እቅድ ማለት ፕላን እናርግ። በቀን ምን ያህል ነው የምሸጠው? ለስንት ሰዓት ነው የምሸጠው? ዛሬ ማድረግ ያለብኝ ነገር ምንድን ነው? ማስገባት ያለብኝ ዕቃዎች ምንድን ናቸው? ከስተመሮች የምንጠይቀው ነበር። አየህ ፕላን ታደርጋለህ። አንደኛው እሱ ነው። አይዞህ በብዙ ስለ ድሪምም ስታወራ፣ ስለ ራዕይም ስታወራ፣ ስለ ብዙ ነገሮች ስታወራ በመሃል እቅድ አለ። ፕላን እናርግ። ይሄ ቱዱ ሊስት የሚባለው የዕለት ራሳችን የምንገመገምበት። ቆንጆ ዕቃ ፈልገው የለም ማለት የለብንም። እውነቱ ለመነጋገር የሚፈልገው ነገር ማቅረብ መቻል አለብን። ራሳችንን በተለያዩ የሽያጭ እንቅስቃሴዎች ላይ ኮንፊደንስ እንድናዳብር እንሳተፍ። አንዳንዴ እኮ እንደነገርኩህ ነው ራስህም እውቀትም ትሸጣለህ ብያለሁ። የሆነ ቦታ ከመቀጠር በፊት መጀመሪያ ዝም ብለህ ማገልገል ሊሆን ይችላል። ሰዎች የምታወራበት መንገድ ነው ኮንፊደንስ እንዲኖር የሚያደርግ እና እነሱን ኦዲየንሶች እንስማ፣ መጽሐፍ እናንብብ፣ ከሰዎች ተሞክሮ እንውሰድ፣ ሌሎች የሚሸጡት ጋር ዝም ብለን እንጠይቅ። አሁን መጠየቅ ምንድነው ጥቅሙ መሰለህ? አንተ አሁን ልሸጥ አይደል ወይ ሽያጭ ላይ ልትቀጠር ነው ወይ ደግሞ የራስህ ልከፍት ነው። ስለዚህ ትሄድና ሰዎች የሚያወሩበትን መንገድ በደንብ ታዳብራለህ ማለት ነው። በደንብ ትሰማቸዋለህ። የሚያወሩበት መንገድ ጥሩን መርጠህ ለራስህ ታደርገዋለህ ማለት ነው። በእነዛ ወይ ማዳበር ይቻላል። ያው እንደውም እንትን ይባላል እኮ አሪፍ ሻጭ ከሆንክ የተፎካካሪ ነው የተቀናቃኝህን ምንድነው ጥንካሬው ምንድነው እሱ ጋር ከኔ የተለየ አሪፍ ነገር አለው ብሎ ሄዶ ማየት መኮረጅ፣ ይሄ በጣም ጥሩ እንትን ነው። አይ ቲንክ አሪፍ እንትን ነው። ሄዶ ቢያዩ ሞር የሚማሩበት የራሳቸውንም ደግሞ ዊክነስ አውቀው የሚያሻሽሉበት እንትን ይሆናል። በጣም አሪፍ እንትን ነው። እንደው እስኪ ያው እንግዲህ ፕሮግራማችን እንግዲህ እያገባደድን ነው እየጨረስን ነውና እንደው አንተ
እንደው ምን ቲፕ ታደርጋቸዋለህ ለተመልካቾቻችን ላይክ ሽያጫቸውን እንዲያስተካክሉ ምን ቲፕ የምታደርጋቸው ነገር አለ? ይሄን ቢያደርጉ ያው ብዙ ሀሳቦችን በእርግጥ አንስተናል። እንደው ለመዝጊያ ያህል ግን የረሳነው ሀሳብ ካለ የምትለው እስኪ። በጣም አሪፍ። አንድ የኮካ ሴልስ መጥቶ ስለ ኮካ እያብራራለ ምሪንዳ ቢያዝ፣ አንድ የምሪንዳ ሴልስ ደግሞ መጥቶ ኮካ ቢያዝ በጣም ሼም፣ በምርቱ አይተማመንም። ቆንጆ ልብሶች ሱፍ ምሽጥ ከሆነ ለምን ሱፍ አትለብስ? ጂንስ እየለበሱ ነው ብዙ ጊዜ የሚሸጡልህ። ቆዳ ጫማ ሻጮች አዲዳስ ጫማ ለብሰው ነው የሚሸጡልህ ማለት ነው። እና የራሳችን ብራንድ እንጠቀም። እንደው እዚች ጋር እንደዚህ ስትል እንደ ይቅርታ ላስቆመና አንዴ አይ ቲንክ የቀድሞ ጠቅላይ ሚኒስትራችን ይመስለኛል ያው በመለስ ዜናዊ ጊዜ ያው በአፈ ታሪክ የምሰማው እንደዚህ አስመጪዎች ተሰባስበው ያው የሀገር ውስጥ ምርት እየተሸጠ አይደለም የሚል ጥያቄ አንስተውበት በአጋጣሚ እና ምን ያው መንግስት ይደግፈን አይነት ነገር ነው እና እስኪ ዝቅ ብላችሁ ጫማችሁን ሁላችሁም ያረጋችሁትን እዩ ብለው ተናግሯቸው ሁሉም ዝቅ ብለው ሲያዩ እንዳለ ሜድ ኢን ኢትዮጵያ የሚል አላረጉም። የውጭ ሀገር ነው የተጠቀሙት። እና ምንድነው አሁን ስትለው ነው ያው ቅድሚያ ለራስ ከሚለው እንትን ትዝ ብሎኝ ነውና እስኪ ምንም ጥርጥር የለውም ፕሮፌሽናል ነው። አለባበስ በጣም ማተር ያደርጋል በሰዎች ዘንድ። የፀጉር ስታይላችን፣ አለባበሳችን፣ ንግግራችን፣ ንጽህናችን ለሽያጭ በጣም ወሳኝ ነው። እውነቱ ለመነጋገር በጣም ፕሮቶኮል መጠበቅ ሰዎች ያምነዋል። የሚገርም ነገር ሰዓት ያያሉ፣ በቃ አለባበስ በደንብ ይገምቱታል። እና ጨርቅ ልብሶች በብዛት ደግሞ ታማኒነት አላቸው። እንደዚህ ለምንሸጠው ነገር ላይ ፕሮፌሽን መሆን፣ ይሄ ኩል መሆንን አንደኛውና ትልቁ ነገር ነው። ሌላ ቅድም እንደነገርኩ በራስ መተማመን፣ ኮንፊደንስ ያልኩን በራስ መተማመን እናዳብር። አነጋገራችን ጥሩ ይሁን። በዓለም ጥናት ሲወጣ የሚገርም ሰዎች 38% የድምፅ አወጣጥና ቅላጼ ያያሉ። ይህን ታምናለህ? ማተር የሚያደርግባቸው ስለሆነ ፕሮዳክት ገለጻ እያደረግላቸው እያወራቸው 38%ቱን የድምፅ አወጣጥና ቅላጼ ያያሉ። 55 አንዳንዴ ሳይገባ ዕቃ ገዝቶ አታውቅም። አልገባህም እኮ ግን ተመችቶሃል። ምን እንደተመቸ አታውቅም። ተጽዕኖ የፈጠረብህ የሱ ንግግር ነው አይዘው እና አንዳንዱ ደግሞ በሞተ ድምፅ የሚያወሩ አሉ። 38% የድምፅ አወጣጥና ቅላጼ ጥሩ ድምፅ፣ የማይረብሽ ድምፅ ተለማመደው ይመጣ። በልምምድ የማይመጣ ነገር የለም። አንድ ሰው ፈሪ የነበረ ሰው ነገ መድረክ ሲመራ ታየዋለህ። 55% ይሄ በዲ ላንጉዌጅ የሚሉት ኮንፊደንስ ያሉ ሰዎች ስታወራቸው የእጅ እንቅስቃሴ፣ አይን ኮንታክት ያያሉ። ንግግርህ ጋር አብሮ ማች ማድረጉን በደንብ ያያሉ። ምን ያህል ትረስት አለው ለሚሸጥልኝ ነገር። ሰው ከፍትፍቱ ምን ይላል? ፊቱ እየፈራ ብታወራው ፌክ እንደሆነ ይገባዋል። ኦሪጂናል ነገር ይዘህ ፌክ ነው የሚመስል። የሚገርም በዓለም ጥናት ሲደረግ ሰዎች ከሚሰሙት በጣም በሚያስቅ ሁኔታ 7% ነው ሰምተው ሊገባዩት የሚችሉት። እንደው እዚህ ላይ እንትን የሚባል ነገር አለ። ዓለምንም በጣም የሚመሯት ተናጋሪዎች ናቸው ይባላል። በደንብ አሁን ሰዓት ንግግር እስኪላ ወሳኝ ምንም ጥርጥር የለውም። የንግግር ዘይቤህን ማስተካከል፣ ራስን ማዳበር። አሁን ዛሬ ወደክ አይደል? ዛሬ ስሸት ተሳሳትክ አይደል? ራስን ገምግመ ነገ ተሻልክ ለመሆን መጣር፣ ራስ ላይ መስራት እና ቲም ወርክ ላይ መስራት። ካንተ ጋር ማች የሚያደርጉ እንዳንተ ጎበዝ የሆኑ ሻጮች ስታሰማራ ገብቷል። ኮንፊደንስ ያላቸው አይደለም አንተ ከላይ ሆነ እንኳን አንተ ቀጣሪ ሆነ አንተን የሚያበረቱ ካንተ በላይ ኤነርጂ ያላቸው ሰዎች ከስር ሲፈጠሩ እንዴት ላለ ያ መንቃት ትጀምራለህና በሴልስ ላይ 3 ነገሮች ወሳኝ ናቸው። አንደኛ ኮሚኒኬሽን ስኪል ነው። ሁለተኛ ሰልፍ ዴቨሎፕመንት ኤንድ ትሬኒንግ ነው። ራስን ማሰልጠንና ስልጠናዎች መውሰድ። እንደዚህ ነገሮች አጋጣሚ ስታገኝ በደንብ። ሶስተኛው ቲም ወርክ ነው። በቃ ሽያጭ ከዚህ ውጭ ምንም የለውም። እነዚህ ነገሮች ማዳበር አለባቸው። እንደው መዝጊያችንን ቢሆንም ቲም ወርክ የሚለው ነገር ላይ ለምንድን ነው አሁን አብዛኛው አበሻ እንደውም እንትን ይባላል እኮ አብረን እንብላ አብሮ መብላት ነው እንጂ አብሮ መስራትን አያውቅበትም ይባላል። እና እንደው ያው በእርግጥ አንድነት አለን፣ በጣም ደስ የሚል እርስ በርስ መተባበር የለም። እንደ ኢትዮጵያ እንደ ፐርሰናሊቲ እንደ ፐርሰናል አውሮፓዎች እኛን አይበልጡንም እኮ። እኛ እኮ ፈርሃ እግዚአብሔር ማለን ምን ልሶች ነን። የሆነ እንስሳዊ ስራ እኮ አንሰራም እኛ በፐርሰናል ዘንድ። እኔ እውነቱም ነገር እንደ ፐርሰናል ምንም አውሮፓ ይምጣ ኢትዮጵያን የሚያክል የለም። ምንም አፍሪካዊ ይምጣ ኢትዮጵያ የሚያክል የለም።
አንድ ያብጸጋ የሚጠነቀቀው አህል ከሃይማኖትም አንጻር ከእምነትም አንጻር ከማንነትም ለቤተሰቡም ኬር ከማድረግ አንጻር እንደ ኢትዮጵያ እኮ የሚጠነቀቅ የለም ስለተወራላቸው የአውሮፓ ስለምንነው እንጂ እነሱ ግን እንደ ዩኒቲ ግን እነሱ ይበልጡናል። አየህ ኢትዮጵያ እንደ ዩኒቲ ዜሮ ነን። ይሄ መተባበር ምናምን የሚለው እርሳው የለም፣ መተባበር የሚባለው የለም። ቲም ወርክ አንወድም። ለምሳሌ አንተ ጋር 1 ሚሊዮን ብር ቢኖር እኔ ጋር 1 ሚሊዮን ብር ቢኖር የሆነ ቢዝነስ እንደሚያስጀምረን እናውቀዋለን። የኔም 1 ሚሊዮን ብር ስራ ያስጀምርም ያንተም 1 ሚሊዮን ብር ስራ ያስጀምር ሲደመር ግን የሆነ ስራ ያስጀምረናል አይደል? ትልቅ ውጤትም እንድናመጣ ያደርገናል። ኢትዮጵያውያን እንደ ኢትዮጵያ እንደምናስብ ታውቃለህ? አበሰርተን የተለወጥነውን ነገር ሳይሆን የሚያሳስበን የምንካፈለው ገንዘብ ያሳስበናል። እንዴት ከኔ እኩል ይካፈላል? እኔ እንደው ከሱ በላይ እኮ ነኝ የምጥረው። ብዙ ጊዜ ትላልቅ ስኬቶች በግላችን እንዳመጣ ነው በኮንፊደንስ የምናወራው። እኔ ባልኖር ኖሮ ያብጸጋ ያድግም ነበር፣ እኔ እንደዚህ ባላረግለት ነው። ያንተ ቫልዩ ግን አልናገርም። ሰውርቅ ግን ምከሰው አንተ እሱ እንደዚህ ባያረገኝ ኖሮ እንደዚህ ቢለይ ኖሮ እንደዚህ ቢመክረኝ ኖሮ። አየህ ዩኒቲ የሚባል ነገር የለም። አታስዋሸኝና በቲም ወርክ ብናምን ኖሮ 1 ሲደመር 1 ስንት ነው? 2 አይደለም 3 ነው፣ ሚሊዮን ነው። አየህ ያንተ አቅም ሲደመር የኔ ገንዘብ 3ኛ አቅም የሌለው ሰው መፍጠር ይችላል። ያንተ እውቀት ሲደመር ያዳነ እውቀት 3ኛ እውቀት የሌለው ሰው መፍጠር ሲነርጂ ይሉታል ፈረንጆች። ቲም ማለት ይሄን ነው። አይዘው በእኔ ትከሻ በአንተ ትከሻ ፕላስ 3ኛ አቅም የሌለው ሰው አቅም እንዲኖረው ማድረግ ቲም ወርክ ማለት እሱ ነው። እንደ ጉንዳኖች ተደጋግፈው ነው የሚሄዱት። ሌላ ጊዜ በሰፊው እናወራለን በሱ ጉዳይ ላይ። በጣም አሪፍ እንግዲህ ስለዚህ ቲም የለም እንጂ ሽያጮች ሁሌም ቲም ይፈልጋሉ። በጣም አሪፍ እንግዲህ አዲ ስለ ቲም ወርክ እንግዲህ በጣም አሪፍ ሀሳቦችን አንስታል። እንግዲህ ያው እንዳልከው ምንድነው በአባባልም ደረጃ እኮ አንድ እንጨት አይነድም አንድ እጅ አያጨበጭብም ምናምን ይባላልና ያው ቲም ወርክ ግድ ነው ለማደግ እንትን ለማለት ከአንድ ብርቱ 2 መድኃኒቱም ይሉታልና በእርግጥ ስለሱ ለብቻው ሌላ ርዕስ አዘጋጅተን እናወራዋለን። በጋራ ስለመስራት ቲም ወርክ ስለ ፓርትነር ብዙ ሀሳቦችን በቀጣይነት እናነሳቸዋለን። ለዛሬ እጅግ በጣም የምር አስገራሚ ጊዜ የነበረ አስገራሚ ቆይታ ነበረ። እንግዲህ ተመልካቾቻችን እንደወደዳችሁት ተስፋ አለኝ። ከተመቻችሁ ድጋሚ ደግሞ እንደዚህ አይነት ሀሳብ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁልን ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ እንጋብዛለን። መልካም ጊዜ። ሰብስክራይብ አድርጉ። ብዙ አዳዲስ ነገሮች ታገኙበታላችሁ። ቴንክ ዩ ያብይ። እሺ ቴንክ ዩ ብሮ።